በአሁኑ ሰዓት ብዙ ሰው ጊዜውን ቲክቶክ ላይ ያሳልፋል። ነገር ግን እነዚህን ሁለት ነገሮች አያስተውላቸውም። የመጀመሪያው በቲክቶክ ልክ እንደ ኢሞ፣ ዋትስአፕ በቀጥታ መደዋወል እንደሚቻል ማንም አያሳያችሁም። ሁለተኛው ደግሞ ልክ ዳታ ወይ ደግሞ ዋይፋይ ጋር ስታገናኙ በኢሜላችሁ በርከት ያሉ የቲክቶክ ኖቲፊኬሽን እየገባ ለተቸገራችሁ ሰዎች እነዚህን ቀላል ሁለት መፍትሄዎችን ይዤላችሁ መጥቻለሁ። እናንተ ቤቱን ላይክ እንዲሁም ደግሞ ሰብስክራይብ ማድረጋችሁን አትርሱ። ቀጥታ ወደ ቪዲዮ ይዣችሁ ገባለሁ። በመጀመሪያ ወደ ቲክቶክ አፕሊኬሽን እንገባለን። ኮሜንት ላይ ምን አለ ታድላችሁ ማንም አይሻም። ከገባን በኋላ እዚህ ፕሮፋይል ደግሞ የግላችን አካውንት ላይ እንገባለን ማለት ነው። እሷን አንድ ጊዜ እንጫናለን። ከስር ፕሮፋይል የምትለዋን ከላይ እንደገና እዚች ጋር እንደምትመለከቱት ሴቲንግ አለ ማለት ነው። ወይ ደግሞ 3 ነጠብጣብ አለ እዚች ጋር 3 ሰረዝ አለ ማለት ነው። ይሄኛው ሴቲንግ ማለት ነው። እሱ ጋር ከገባችሁ በኋላ ከስር መጨረሻ ላይ ያለውን እዚህኛዋን ማለት ነው ሴቲንግ ኤንድ ፕራይቬሲ የሚላለ እሱን አንድ ጊዜ ትጫናላችሁ። እሱን ከተጫናችሁ በኋላ እንደዚህ ይመጣላችኋል ማለት ነው። እንደዚህ ወደ ታች ታረጋላችሁ ማለት ነው። እንደዚህ እንትን ካላችሁ በኋላ ታች ላይ እዚች ጋር ከሄዳችሁ በኋላ ኖቲፊኬሽን የሚላለ እዚህ ሁለት ስንተኛው ነው 1 2 3 4 አምስተኛው ላይ ኖቲፊኬሽን አለ። እሱን አንድ ጊዜ ትጫናላችሁ ማለት ነው። እንደዚህ ኖቲፊኬሽን የሚለውን ከተጫነ በኋላ እንዲህ ያመጣልናል ማለት ነው። እሱን ካመጣልን በኋላ ወደታች እንደዚህ ሸርተት እናረጋለን። ከዛ በኋላ ታች ላይ ምን የሚል እናገኛለን? እዚች ጋር እንደምትመለከቷት ይቺን በክብ ላድርግላችሁ ማለት ነው። ይቺኛዋ ማለት ነው ቮይስ ኮል የምትላለች እሷን አንድ ጊዜ ሰሌክት እናረጋለን ማለት ነው። ይሄ ስልክ ቀጥታ እንደ ዋትስአፕ እና እንዲሁም ደግሞ እንደ ኢሞ ቀጥታ መደዋወል እንድችል ፍቃድ የምንሰጥበት ነው ማለት ነው። ስለዚህ ቮይስ ኮል የሚለውን አንድ ጊዜ እንጫናለን ማለት ነው። ከዛ በኋላ እንደምትመለከቱት 3 አማራጭ አለ። እዚህ ጋራ 3 አማራጮች አሉ። 3ቱ ኤቭሪዋን ማለት ማንኛውም ሰው ለእናንተ በቲክቶክ አካውንታችሁ ላይ ደውሎ እናንተን ማግኘት ይችላል ማለት ነው። ፒፕል ዩ ፎሎ ይላል ደግሞ እናንተን ፎሎ ያረጉ ሰዎች ናቸው እናንተ ጋር መደወል የሚችሉት ወይስ ደግሞ ማንም እንዳይደውል መከልከል ማለት ነው። ስለዚህ እናንተ ከነዚህ ከሶስቱ የፈለጋችሁትን ማድረግ ትችላላችሁ። ነገር ግን ሁሉም ሰው ደውሎ እንዲያገኛችሁ ከፈለጋችሁ የመጀመሪያዋን እንዲያርጋችሁ ሰሌክት ማድረግ ትችላላችሁ ማለት ነው። የመጀመሪያው ይህንን ይመስላል። ምንድነው ስልክ ቀጥታ ልክ እንደ ቲክቶክ እና ዋትስአፕ እንዲሁም ደግሞ የተለያዩ ሶሻል ሚዲያዎች ቀጥታ ከሰዎች ጋራ በመደዋወል በሜሴጅ እንደምንገናኝ ታውቃላችሁ። ነገር ግን በመደዋወል እንዴት መገናኘት እንደምንችል ይሄንን አሳይቻችኋለሁ ማለት ነው። ሁለተኛው ደግሞ ልክ ስልካችሁን ከዋይፋይ ጋር ወይም ደግሞ ከዳታ ጋር ዳታ ስታበሩ በኢሜል በከፈታችሁት ኢሜል በርከት ያሉ የቲክቶክ ኖቲፊኬሽን ወይም ደግሞ ያሳውቁኝ ብዙ መልእክቶች የሚደርሷችሁ ከሆነ እከሌ ሼር አድርጎልሃል ምናምን እያለ የሚያስቸግራችሁ ከሆነ እሱ እንዴት ማስቆም እንዳለባችሁ አሳያችኋለሁ ማለት ነው። እናንተ ቤቱን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ። ስለዚህ እዚች ጋራ ወዴታችን እንመጣለን ማለት ነው። እዚህ ጋር ከስር በርከት ያሉ አማራጮች አሉ። እዚች ጋር እንደምትመለከቷቸው እነዚህ ሁለቱ ማለት ነው። የመጀመሪያው ኢሜል ኖቲፊኬሽን ነው። ሁለተኛው ኤስኤምኤስ ኖቲፊኬሽን ነው። ይሄ በስልክ ከከፈታችሁ ከታች በስልክ ቁጥር ከከፈታችሁ ይሄኛውን ትጠቀማላችሁ ማለት ነው። በስልክ ቁጥር ከከፈታችሁ እቺኛዋን ሁለተኛዋን ትጠቀማላችሁ። በስልክ ቁጥር ከሆነ የከፈታችኋት ይሄኛውን ነው የምትጠቀሙት። በኢሜል ከሆነ ደግሞ ይሄኛው ነው ማለት ነው። በኢሜል ከሆነ ስለዚህ እነዚህ ሁለቱን ነው ቀጥታ እኔ አሁን በኢሜል ስለሆነ የከፈትኩት እሱ ኖቲፊኬሽን እየገባ ስለሚያስቸግረኝ እሱ ላስቆም ነው። ስለዚህ ኢሜል ኖቲፊኬሽን የሚለውን አንድ ጊዜ እንጫናለን። ከዛ በኋላ እንደ ኔትወርካችን ፍጥነት ነው የሚወሰነው ማለት ነው። ቀጥታ ቶሎ ሊገባ ይችላል። ካልሆነ ግን በዳታ ስለሆነ ትንሽ ሊቆይ ይችላል ወይም ደግሞ ሊያስጠብቅ ይችላል ማለት ነው። እዚህ ጋራ ከገባን በኋላ ትንሽ ያስጠብቆን ይገባል።
እንደምትመለከቱት እንግዲህ በርከት ያሉ ኖቲፊኬሽኖች የሚገቡበት አለ። ፖድካስት አፕዴት ምናምን የሚል አለ። ስለዚህ ቀጥታ በኢሜል ኦል ኢሜል ኖቲፊኬሽን የሚለውን ቲክቶክ ላይ ሰዎች የሚጽፉልን ወይ ደግሞ ኖቲፊኬት ሼር የሚያደርጉልን እየገባ የሚያስቸግረን ከሆነ እቺ የመጀመሪያዋን ይችኛዋን ማጥፋት ነው ማለት ነው። ይችን ካጠፋን ቀጥታ ስራው ሁሉ ቀለለ ማለት ነው። ስንገባ ብቻ ነው እንጂ የምናገኘው ውጭ ላይ ምንም አይነት አሳውቁኝ አይደርሰንም ማለት ነው። ለዛሬ ይዤላችሁ የመጣሁት ይህንን ይመስል ነበረ። እናንተ ቤቱን ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ጥያቄ ካለ ደግሞ ኮሜንት ላይ አስቀምጡ።